ለኔ ከፍታ የጌታ የሙሽራ ኢየሱስ መምጣት ነው። የኔ ከፍታ ይሄ የሚሞተው ሰውነቴ አካሌ የማይሞተው ለብሶ ወደ አየር መነጠቅ ነው ለኔ ከፍታ። ኧረ ሃሌሉያ አሜን። እነዚህ የምንላቸው የምድር ስኬቶች የት ከፍታ ያወጡናል? ይታያቸው። ምንኖረው እዛ ፍሎር ቤታችን ላይ ነው። አፓርትመንትም ምንኖር ከሆነ አራተኛ ከኖር ከአራተኛ ላይ ነህ አለቅ። ሶስተኛ ከሆነ ሶስተኛ ላይ ቤት ብትሰራ መሬት ላይ ነህ። ከፍታ ከተባለ መነጠቅ ነው ከፍታ። ወደ አየር መውጣት ነው ከፍታ። ኧረ አሜን ሃሌሉያ። ወደ አየር መነጠቅ ነው ከፍታ። ከፍ ካሉት በላይ ከትልልቅ ተራሮች በላይ ከደመናት በላይ ከመጀመሪያው ሰማይ ሙታን ቅዱሳን ከሚጠበቁበት እስከ ፍርድ ቀን ድረስ የመጀመሪያው ሰማይ የወደቁ መላእክት፣ ቀጥሎ ያለው ሰማይ ሙታን ቅዱሳን የሚጠበቁበት፣ ሶስተኛው ሰማይ የእግዚአብሔር መኖሪያ አይደለም። እንግዲህ የተማርነው ወደዛ መውጣት ነው ከፍታ እንጂ ግራውንድ ፕላስ ዋን ቤት መስራት ነው እንደ ከፍታ። እሷማ እዛችሁ ነች እኮ። ለኔ ከፍታ እሱ ነው። እና መነጠቅ ይባላል። ይሄ ምን ይባላል? ሁላችሁም በሉት። ምን ይባላል? መነጠቅ ይባላል። ትነጠቃለህ፣ እነጠቃለሁ፣ እንነጠቃለን። ብዙ በዝርዝሩ አልሄድም። ይሄ እኔም ማምነውን የኔን ቪው አካፍላችኋለሁ። ደግሞ ትክክል ይመስለኛል። ለ7 ዓመት የጫጉላ ሽርሽር የጫጉላ ቆይታ ክርስቶስ ኢየሱስ ከቤተ ክርስቲያኑ ጋር በአየር ላይ ይሄ 7 ዓመት በምድር ደግሞ ይሄ ነው ተብሎ መጽሐፍ ሊጻፍለት ደራሲ ሊደርስ ገጣሚ ሊገጥም ተናጋሪ ሊናገረው የማይችለው ዲዛስተር መከራ በምድር ላይ ይሆናል። ግሬት ትሪቡሌሽን የሚባል የ7 ዓመት መከራ ሲባል የሰማችሁት በሶስት የተከፈለ 7 ጊዜ ሲደመር አንድ ላይ 21 ጊዜ ወይም በ21 ዙር የሚወርድ ታላቅ ጀጅመንት የእግዚአብሔር ፍርድና ቁጣ በምድር ላይ ይሆናል። በመለከት በጽዋ በማህተም አንደኛው ማህተም በፈታ ጊዜ ሁለተኛውን ማህተም በፈታ አንደኛው መለከት በተነፋ ጊዜ ሁለተኛው መለከት አንደኛው ጽዋ እየተባለ 21 ጊዜ አይደለም የሚዘረዘረው ዮሐንስ ራእይ ውስጥ ወደ 21 ዙር የሚሆን ሰዎች ከስቃያቸው ብዛት የተነሳ የገዛ ሰውነታቸው በስጋቸው ማን በጥርሳቸው እስኪበሉ ድረስ የሚደርስ ትልቅ መከራ በምድር ላይ ይሆናል ይላል። አንዳንዶች ይህንን መከራ ቤተክርስቲያን በምድር ላይ ሆና ታልፋለች ወይም በውስጡ ታልፋለች ይላሉ። እኔ አላምንም። ላለፉት 2000 ዓመት ያለፈችበት መከራ አንሶ ምን ሊያደርግ እግዚአብሔር በዛ 7 ዓመት መከራ ይጠብሳታል? አይታየኝም። ቃሉም እንደሱ በእኔ መረዳት አያሳይም። ያ 7 ዓመት ቤተክርስቲያን ከሙሽራዋ ጋር በአየር ላይ የምትቆይበት ጊዜ ነው የሚሆነው። ክብር ለኢየሱስ ይሁን። ክብር ለጌታ ለኢየሱስ ይሁን። አሜን።